አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሙባረክ ፈርኒቸር ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነን። ዛሬም እንግዲህ በጣም ጽድት ያለ አሪፍ እቃ ነው ይዤላችሁ የመጣሁት። ተነቃቃይ ኪችን ካቢኔት እና ዝምን ያሉ ቲቪ ስታንዶች ናቸው። እንግዲህ ለቻናሌ አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። አሪፍ ቪዲዮ እንለቃለን። እንግዲህ ያው እያበረታታችሁን ማለት ነው። እንግዲህ ወደ ቪዲዮ ስገባ ይሄ ተነቃቃይ ኪችን በ2 ሜትር የተሰራ ሙሉ በሙሉ ላምኔት የሆነ ማቴሪያል ነው ማለት ነው። እዚህ ጋር ደግሞ እንደምታዩት በኤምዲኤፍ የተሰራ ቲቪ ስታንድ አለ ከመሳብ የሚችል እንደገና ደግሞ ሌሎቹ ሙሉ በሙሉ ላምኔት ናቸው ማለት ነው። እና አጠቃላይ ስራውና መጨረሻ ላይ ደግሞ ዋጋቸውን እነግራቸዋለሁ ማለት ነው። አድራሻ ደግሞ ከሚሴ ነው። እንግዲህ ያው የትኛውን ቦታ እናደርሳለን። በድጋሚ ብዙ ጊዜ ያው እይታም እየቀነሰብኝ ስለሆነ ሼር እያደረጋችሁ አበረታቱን። በድጋሚ እንግዲህ አዲስም የሆናችሁ ሰብስክራይብ አድርጉ ማለት ነው። ወደ ስራው ስመጣ ይሄ ኪችን ተነቃቃይ ነው። ተነቃቃይ ማለት ሙሉ በሙሉ እንደ ቡፌ መነሳት የሚችል ኪችን ነው። ለምሳሌ አሁን ይሄ አያችሁት፣ በዚህ መልኩ ሁለት ሰው ደግሞ ሙሉ በሙሉ አንስቶ ያስቀምጠዋል። ቀላል ነው ማለት ነው ለመገጣጠም። ስራውን እየከፈትኩ አሳያችኋለሁ። ሙሉ በሙሉ በላምኔት ነው የተሰራው። ይሄ ደግሞ መክተፊያው የኪችን ቶፕ ነው ማለት ነው። ኪችን ቶፕ ነው ማለት ነው። ተነቃቃይ ኪችን በሴራሚክ አይሰራም ማለት ነው። እና ተነቃቃይ ኪችን የምታዙ ምክንያቱም ይሄ የኪችን ቶፑ እዚሁ ራሱ ላይ ስለሆነ የሚያያዘው የኪችን ቶፕ ነው የምንጠቀመው ማለት ነው። እና እንግዲህ ይሄንን ይመስላል ከላይ። ያው ብዙ ጊዜ እኔ ራሱኑ ባለ 18 ነው የምንጠቀመው። ተነሺ ነው የምናደርገው። ያው ተነሺ የሚሆነው ረጃጅም ዕቃ ለመጠቀም ስትፈልጉ ፔርሙዞች ምናምን እንትን ትላላችሁ፣ ይሄን ታነሱታላችሁ። አጠር ያሉ ዕቃዎች ደግሞ ሲሆን ራሱ ይቀመጣል ማለት ነው። እና ይሄን የመሰለ ሁሉም መክፈያ እንጠቀማለን። እንደምታዩት ጽድት ያለ ስራ ነው። እዚህም ጋር የታችኛው ሙሉ መክፈያ ያለው ማለት ነው። ይሄም ተነሺ ነው። ያው መሳቢያዎቹ ጽድት ያሉ መሳቢያ ናቸው ማለት ነው። ያው ስራው ይሄንን ይመስላል። 2 ሜትር ነው ማለት ነው። 2 ሜትር ተነቃቃይ ኪችን ነው ማለት ነው። እንግዲህ ዋጋውን መጨረሻ ላይ አንድ ላይ ነግራቸዋለሁ ማለት ነው። ይሄ ኪችን ደግሞ እስከ 65 ኢንች መያዝ የሚችል እነዚህ ደግሞ ወደ ጎን መሳብ የሚችል ከታች ያለው መሳቢያ ማለት ነው። እንደምታዩት እንደዚህ ይሳባል ይገባል ማለት ነው። ይሄኛውም በተመሳሳይ በዚህ መልኩ ይሳባል ማለት ነው። እና ያው አንዳንድ መሳቢያ ያላቸው ጽድት ያሉ አሪፍ መሳቢያ ናቸው ማለት ነው። ያው እነዚህ እንግዲህ የሚሰሩት በሚቀባው በኤምዲኤፍ ነው ማለት ነው። እዚህ ጋር ስንመጣ ደግሞ ጽድት ያለች በላምኔት የተሰራች ሜትር ከ60 ማለት ነው ጎኗ። ያው እነዚህን ይመስላሉ። አንድ መሳቢያ አላት ማለት ነው። በጣም ጽድት ያለች ስራ ናት። ያው እዚህ ጋር የቲቪ ብረቱን እዚህ ጋር ገጥማችሁ ቲቪ መስቀያ ነው ማለት ነው። ይሄኛውም ተመሳሳይ እንደዚያ ነው። ቢኖረው አሪፍ ነው። ከፍ ሲል አንዳንድ ጊዜም ያው ቦት ይኖረዋል። ወደዚህኛው ቲቪ ስታንድ ስመጣ ደግሞ እንግዲህ እስከ 43 ኢንች የምትይዝ በጣም ጽድት ያለች ኪችን ናት። እንግዲህ 1 ሜትር ናት። ቀልጠፍ ያለች ኪችን ናት። ያው አንዳንድ ጊዜ አነስ ያለችም ለምትፈልጉ በዚህ አይነት መልኩ አሪፍ አድርገን እንሰራላችኋለን ማለት ነው። ያው ሙሉ በሙሉ ይሄ በር ነው። ያው ጽድት ያሉ ናቸው። አንዳንድ ጊዜ እንደዚህ አነስ ያለ ብቻ ቲቪ ለምትፈልጉ የዚህ አይነት ብታሰሩ አሪፍ ነው ማለት ነው። እንግዲህ ካሁን ወደ ዋጋው እመጣለሁ ማለት ነው። ይሄ ኪችን አሁን ላይ እየተሰራ ያለው 65000 ብር ነው ማለት ነው። በላምኔት 2 ሜትሩ ማለት ነው። 2 ሜትሩ በላምኔት 65000 ብር ነው እየተሰራ ያለው። በጣም ጽድት ያለ ነው። በምትፈልጉት ከለር ይሰራል ማለት ነው። እዚህ ጋር ደግሞ እቺ ቲቪ ስታንድ የተሰራችው 25000 ብር ነው ማለት ነው የተሰራችው። በጣም ጽድት ያለች ቲቪ ስታንድ ናት። 25000 ብር ነው አሁን ላይ የተሰራችው። እነዚህ ቲቪ ስታንዶች ደግሞ 20000 ብር ነው እቺ የተሰራችው። እቺ 20000 ብር ነው። እቺ ሜትር ከ60 ናት። እቺኛውም ደግሞ ሜትር ከ60 ሆና ከጎን ያው ተጨማሪ መሳቢያ ወደ ጎን የሚሳብ ስላላቸው ማለት ነው። እዚች ጋር ደግሞ እቺኛዋን ስንመጣ እቺኛዋ 18000 ብር ነው ማለት ነው። እቺ ቲቪ ስታንድ የተሰራችው እቺኛዋ 20000 ብር
እዚህ ጋር ደግሞ 25000 ብር። እነዚህ ደግሞ እቺ ኪችኗ ደግሞ 65000 ብር ነው ማለት ነው። እንግዲህ ያው ቤተሰቦች ይሄን የመሰለ ስራ ነው ይዤላችሁ የመጣሁት ዛሬ። ያው በድጋሚ አበረታቱን። እንግዲህ ቀጣይ ደግሞ አሪፍ አሪፍ ስራዎችን ይዘን እንመጣለን። አድራሻ ከሚሴ ነው። ሙሉ የቤት ዕቃ እንሰራላችኋለን። አጠቃላይ መጅሊስ፣ ሶፋ ሙሉ የታምቡራታ በርን ጨምሮ ማለት ነው። ይህን ይመስላል የዛሬው ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ።